አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ዛሬ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ዛሬ ይዤላችሁ የመጣሁት ሳሎናና ሽፍ አሰራር ነው። በድጃጅ ስብር ወይም አጥንት በሌለው ስጋ ነው የምሰራላችሁ። የምሰራባቸው ግብአቶች እዚህ ጋር ስጋውን በዚህ መልኩ ከትፍ ያለው ሽንኩርት አለኝ። እንዲሁም ድንች በረጃጅሙ ከትፍ ያለው ሩዝ አጥቤ አስቀምጫለሁ። ቲማቲም ፈጭቻለሁ፣ ከዝበራም ፈጭቻለሁ። ነጭ ሽንኩርት ጋር የምጠቀማቸው ባህራቶች እነዚህን ይመስላሉ ማለት ነው። እንደምታዋቸው የምጠቀማቸው ባህራት ብዙም አላበዛ። እነዚህን በትናንሽዬ ማንኪያ በሻይ ማንኪያ ትንሽ ትንሽ አረጋለሁ። ድንችን በዚህ መልኩ እንደምታዩት ቆርጬዋለሁ ማለት ነው። አሁን ወደ አሰራሩ ስገባ ማለት ነው። በመጀመሪያ ድንችን እጠብሰዋለሁኝ ልክ እንደ ቺፕስ። ዘይት እንትንልና የምሰራበትን መጥበሻ ዘይት አረግና ከዛ በኋላ ሞቅ ሲልልኝ እንደምታዩት ዘይቴን ድንችን እጨምራለሁ ማለት ነው። ድንችን እንደዚህ እየጠበስኩ እገኛለሁኝ ማለት ነው። ውዶችዬ ላይክ በማድረግ ሸር በማድረግ አበረታቱኝ እላለሁ ማለት ነው። ይኸው ድንችን እየጠበስኩኝ ይገኛለሁ። ድንችን ከጠበስኩኝ በኋላ ደግሞ ሽንኩርቴን አድርጋለሁ ማለት ነው። ሽንኩርቴን ካረኩኝ በኋላ ደግሞ ሽንኩርቴን ያው እጠብሳለሁኝ። ላይክ አድርጉ፣ ሸርም አድርጉ። እንግዲህ ድንቹ በዚህ መልኩ እየበሰለ ይገኛል። ቅርታ ድንች ደርሶልኛል ማለት ነው ውዶችዬ። ላይክ ሼር ሰብስክራይብ አድርጉ አበረታቱኝ ማለት ነው። ከዛ ዝጋ ሽንኩርቴን እየጠበስኩ እገኛለሁ። አሁን ሽንኩርቴን እያቁላላሁ ነው። ሽንኩርቴን ካቁላላሁ በኋላ እንግዲህ ማጂክ አረጋለሁ ማለት ነው። አንድ ማጂክ እጨምራለሁኝ። ከዛ በደንብ አርጌ አዋህደዋለሁ። ከዛ በመቀጠል ዶሮዬን አድርጋለሁ ማለት ነው። ከዛ ዶሮውን ጥብስ አድርገዋለሁ ሽንኩርቱ ጋር በደንብ አድርጌ። እኔ በዚህ መልኩ ነው ዶሮውን የከተፍኩት ማለት ነው። ከዛ ባህራቶችን ጨምራለሁ ማለት ነው። ባህራቱን ከጨመርኩ በኋላ በደንብ አድርጌ አዋህደዋለሁ። እንደምታዩት ያዋሃርኩ እገኛለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ከዛ ከደን አድርጌ ለተወሰነ ሰዓት እጠብሰዋለሁ ማለት ነው። ቁሌቱ እና ዶሮዬ ብስል እንድልልኝ ውሃ ምናምን አልጨምርም። ከዚህ በመቀጠል የፈጨሁትን ከዝበራና እንትን አደርጋለሁ። ነጭ ሽንኩርት ጨምራለሁ ማለት ነው። በደንብ አድርጌ አቀላቅለዋለሁ እንደምታዩት። ከዛ እንደዚህ ታቀላቀልኩት በኋላ ከደን አደርግና አበስለዋለሁ ማለት ነው። በደንብ ሆኖ እንዲዋሃድ ማለት ነው። ከዛ በመቀጠል የቲማቲም የፈጨሁትን ፍሬሹን እጨምራለሁ ማለት ነው። እንደምታዩት እሱን ከጨመርኩ በኋላ እንደዚህ ለተወሰነ ሰዓት ደቂቃ ጠብሰዋለሁ። ላይክ እያረጋችሁ ይኸው በዚህ መልኩ እየበሰለ ይገኛል ማለት ነው። ከዛ በመቀጠል ቅድም ያሳየኋችሁን ቃሪያ ጣል ጣል አደርግበታለሁ። ከዛ ሰልሳ እጨምራለሁ ማለት ነው። ሰልሳ ብዙም አላበዛ ትንሽ እጨምራለሁ። ያው ቀላ እንደሌለ ከለሩ ቀየር እንዴ ማለት ነው። እሱን ካረኩ በኋላ እንደምታዩት በደንብ አድርጌ አዋህደዋለሁ ማለት ነው። ላይክ አድርጉ ሼርም አድርጉ እሺ። ከዛ ከደን አድርግና አበስለዋለሁ ማለት ነው።
ከዛ እሱን ካበሰልኩኝ በኋላ እንደምታዩት እየበሰለልኝ ነው ማለት ነው። ጨው ካነሰው ጨው ጨምራለሁ፣ ካላነሰው ደግሞ እንደምታዩት ይሄን ይመስላል። ከዛ በመቀጠል ቅድም ያሳየኋችሁን ድንች የጠበስኩትን እጨምረዋለሁ ማለት ነው። ሳሉናው ላይ ውሃ ምናምን አልጨምርም። ይኸው በዚህ መልኩ ድንቹን ጨመርኩት የጠበስኩትን። ከዛ በደንብ አድርጌ አዋህደውና ለተወሰነ ደቂቃ እስከሚዋሃድ ድረስ አቀላቅለዋለሁ፣ እንትን ከርነዋለሁ ማለት ነው። ይኸው ጨው አንሶኛል፣ ስቀምሰው ጨው ትንሽ እጨምራለሁ። እሱን ከጨመርኩ በኋላ ያው አዋህደውና በደንብ አድርጌ ለተወሰነ ሰዓት እንትን እለዋለሁ ማለት ነው። እንደምታዩት ውዶችዬ እንግዲህ እንደምታዩት ሳሉናን አሽፌ በዚህ መልኩ ደርሷል ማለት ነው። ይሄን ይመስላል። አሁን ከዚህ በመቀጠል ደግሞ ሳሉናው የሚበላበት ሩዝ ቀቅላለሁ ማለት ነው፣ ወይም አበስላለሁ። በኸብዝም መብላት ይችላሉ፣ ግን ሩዝ ስለሚፈልጉ ሩዝ ለምሳም መሆን ይችላል፣ ለራትም መሆን ይችላል ማለት ነው። ሩዝን እንትን እላለሁ ማለት ነው። ከዚህ በመቀጠል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ እላለሁ ውዶችዬ። አሁን ከዚህ በመቀጠል እንግዲህ እንደምታዩት ውሃ በሌላ ድስት ጥዳለሁ ማለት ነው ለሩዝ ማብሰያ። ውሃው ከፈላል ጨው ጨምራለሁ ከፈላልኝ። ከዛ ሩዝ ዘፍዝፌ አስቀምጫለሁ ቀደም ብዬ፣ እሱን ሩዝ ጨምራለሁ ማለት ነው። ከዛ ሩዜ እንዲበስልልኝ እንትን እለዋለሁ ማለት ነው። አዋህደዋለሁ የውሃው ጋራ የፈላ ውሃው ጋር። ከዛ እስከሚበስልልኝ ድረስ ጠብቃለሁ። እስከዛ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ለቤቴ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እላለሁ ውዶችዬ። ከዛ እዚህ ጋ ሩዝን እንትን ብያለሁኝ። እዛ ብረት ድስቱ ላይ ዘይት አደርግና መስፋ ላይ እንትን ካልኩት በኋላ ከዛ ሩዜን እጨምራለሁ ማለት ነው። ሩዜን ከጨመርኩ በኋላ ከለር የሩዝ ከለር አለኝ እኔ 2 አይነት ነው ያለኝ፣ እሱን አደርጋለሁ ማለት ነው። ይሄው እንደዚህ አድርጌ አረኩኝ። ይሄን ይመስላል እንግዲህ የሩዝ አሰራሬ ማለት ነው። ነጭ ሩዝ እንደዚህ ከለር ጨምር አድርግበታለሁ እንዲያምር እንደምታዩት ማለት ነው። እንግዲህ ያው የሩዙ ከለር ይሄን ይመስላል። ዘይትም ከላይ አደርግበታለሁ ድርቅ እንዳይል ሩዙ። እንግዲህ ይሄን ይመስላል የዛሬው ቪዲዮ ውዶችዬ። በሌላ ቪዲዮ ያው ተመልሼ እስከመጣ ድረስ ደህና ሆኑ። በአዲስ ቪዲዮ እመለሳለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁ። ከዛ ሩዝ እንትን እንዳይል እንዳይቀዘቅዝ በአልሙኒየም ሸፍኜ ጋዙን ቀንሻ እንትን እለዋለሁ ማለት ነው። በጣም ትንሽ እያርጌ እስከሚበሉ እንዳይቀዘቅዝባቸው እንደዚህ ሸፍኜ እዛው ጋዙ ላይ እንትን እለዋለሁ ማለት ነው። እንደምታዩት እንግዲህ ውዶችዬ የዛሬው ቪዲዮ ይሄን ይመስላል። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ደህና ሁኑ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስለምታረጉ፣ ኮመንት ስለምትሰጡ እጅግ አድርጌ አመሰግናለሁ። ሁላችሁንም ወዳችኋለሁ የቻናሌ ቤተሰቦች። በቅርቡ 5000 ገብቻለሁ ማለት ነው። 5000 ምናምን እንግዲህ ኢንሻአላህ ወደፊት ደግሞ ወደ 10K ለመግባት ኢንሻአላህ አበረታቱኝ። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ውዶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ ሁላችሁ።